አንድ ትንሽዬ ልጅ እናቱን 200 ብር እንድትሰጠው ይጠይቃታል። እናት ሥራ እየሰራች ነበር። ዝም አለችው። ቤት ገባና አንድ ወረቀት ይዞ አመጣና ሲሰጣት እናት የምትሰራውን ትታ እጇን በልብሷ ጠራርጋ ወረቀቱን ተቀበለችው። ከፍታ ስታነበው እንዲህ ይላል። በዚህ ሳምንት ክፍሌን ላጸዳሁበት ዋጋው 70 ብር፣ ሱቅ ለላክሽኝ ዋጋው 20 ብር፣ ሕፃኑን ላጫወትኩት ዋጋው 20 ብር፣ አንቺ ደግሞ ቤት ስታጸጂ ላገዝኩሽ ዋጋው 20 ብር፣ በትምህርት ቤታችን ጥሩ ውጤት ላስመዘገብኩት ደግሞ ዋጋው 70 ብር። ይህ ሲደማመሩ 200 ብር ሆነ። ሰራተኛው እላቡ ሳይደርቅ ብሩን ክፈሉት አላት። እናት በፍቅርና በስስት ልጇን እየተመለከተች ወረቀቱን ገለበጠችውና እንዲህ ብላ ጻፈችበት። አንደኛ፣ 9 ወር በሆዴ የተሸከምኩህ ዋጋው ተመን የለውም። ሁለተኛ፣ ለተከታታይ 20 ወራት ያጠባው ወተት ዋጋው ተመን የለውም። ሶስተኛ፣ ለተከታታይ 6 ዓመታት ያጠባውክ ልብስ የቀየርኩልህ ዋጋው ተመን የለውም። አራተኛ፣ አሞህ ያለ እንቅልፍ ያሳለፍኳቸው ሌሊቶች ዋጋው ተመን የለውም። አምስተኛ፣ ስላንተ እየሰጋው በቅዠት ያለ እረፍት ያሳለፍኳቸው ምሽቶች ዋጋው ተመን የለውም። ስድስተኛ፣ እስከ ዛሬ ድረስ የገዛሁልህ የመጫወቻ አይነት፣ እስከ ዛሬ ድረስ ያበላሁ ምግብ፣ ያለበስኩህ ሁሉ ዋጋው ተመን የለውም። ልጄ፣ ይህ ሁሉ ያደረግኩልህ ተሰብስቦ ላንተ ካለኝ ፍቅር ቢነጻጸር ያንተ ፍቅር ዋጋው ተመን የለውም። ያን ጊዜ እምባ ያቀረሩ አይኖቹ የቋጠሩትን እምባዎች ያረግፉ ጀመር። እናቴ ይቅርታ አድርጊልኝ፣ በጣም ወድሻለሁ ብሎ ወረቀቱን ተቀበላትና በትልቁ የማይከፈል ውለታ ብሎ ጻፈበት። የሰው ልጅ ከሴት ጋር በሚያደርገው ግንኙነት መጀመሪያ የሚያገኘው እናቱን ነው። 9 ወራት በሆዷ ትሸከመዋለች፣ አምጣ ትወልደዋለች፣ አድካሚ በሆነ መልኩ አጥብታ ታሳድገዋለች። ሴትን እንደ እናት ከፍተኛ ክብር በመስጠት ኢስላምን የሚወዳደር ሃይማኖትም ስርዓትም አስተሳሰብም የለም። ኢስላም አላህን በብቸኝነት ከማምለክ ቀጥሎ ካስተላለፋቸው ኑዛዜዎች የመጀመሪያው የእናት እንክብካቤ ጉዳይ ነው። እናትን መንከባከብን የመልካም ስነ ምግባሮች መሰረት አድርጎታል። መብቷ ከአባትም መብት የበለጠ መሆኑን በአጽንዖት አስተምሯል። ኢስላም የእናትነትን ስቃይና ክብደት፣ የውለታዋን ግዝፈት በተከታዮቹ ልቦና ውስጥ ለማስረጽ ደግሞ ደጋግሞ ያነሰዋል። የሚከተለውን የአላህ ቃል ለአብነት እናንሳ። አዑዙ ቢላሂ ሚነ ሸይጣን ረጂም ወወሰይና ልኢንሳነ ቢዋሊደይህ ሐመለትሁ ኡሙሁ ወህነን ዐላ ወህን ወፊሳሉሁ ፊ ዓመይን አንሽኩር ሊ ወሊዋሊደይከ ኢለየል መሲር። ሰውንም በወላጆቹ በጎ እንዲያደርግ በጥብቅ አዘዝ ነው። እናቱ ከድካም በላይ በሆነ ድካም አረገዘችው። ጡት መጣያውም በ2 ዓመት ውስጥ ነው። ለኔም ለወላጆችህም አመስግን በማለት አዘዝ ነው። መመለሻው ወደ እኔ ነው። ሱረቱ ልቅማን ምዕራፍ 31 አንቀጽ 14። በሌላም አያ ወወሰይና ልኢንሳነ ቢዋሊደይህ ኢሕሳናን ሐመለትሁ ኡሙሁ ከርሃን ወወضዐትሁ ከርሃ ወሐምሉሁ ወፊሳሉሁ 30 ሸህራ። ሰውንም በወላጆቹ በጎ መዋልን በጥብቅ አዘዝ ነው። እናቱ በችግር ላይ ሆና አረገዘችው፣ በችግርም ወለደችው። እርግዝናውና ከጡት መለያውም 30 ወር ነው። ሱረቱል አሕቃፍ
ምዕራፍ 46 አንቀጽ 15። አንድ ሰው ከነቢዩ ዓለይሂ ሰላቱ ወሰላም ዘንድ ቀረበና ይበልጥ በመልካም ልጎዳኘው የሚገባኝ ሰው ማን ነው አላቸው። እናትህ አሉት። ከዚያስ አላቸው። እናትህ አሉት። ከዚያስ እናትህ አሉት። ከእርሷ ቀጥሎስ አባትህ ሲሉ መለሱለት። ቡኻሪና ሙስሊም ዘግበውታል። በዛር እንዳስተላለፉት አንድ ሰው እናቱን በጀርባው ተሸክሞ ጧፍ ያደርጋል። ነቢዩን ዓለይሂ ሰላቱ ወሰላም ውለታዋን ወይም ሐቋን መልሻለሁን ሲል ጠየቃቸው። አልመለስክም። ሙሉ ውለታዋን ይቅርና የአንድ ጊዜ ጭንቀቷን የሚመጥን